itioreward.com በመጠቀም እንዴት ገንዘብ እንሰራለን የሚለውን ነው የምናየው። ለዚህ ቀጥታ itioreward.com ብላችሁ ትጽፉና ሰርች ታደርጉታላችሁ። ጀት አምጥቶታል። በዌብሳይትን መጠቀም ትችላላችሁ እና ደግሞ እንደ አፕሊኬሽን ኢንስታል አድርጋችሁ መጠቀም ትችላላችሁ። ግን ያው ሁሌ ክሮምን ከምከፍት እኔ ኢንስታል አደርገዋለሁ አፕሊኬሽኑን። አፕሊኬሽኑ ልክ ኢንስታል አድርጎ ልክ እንደጨረሰላችሁ ያው ሁሌ ብሮዘር ላይ መግባት አይጠበቅባችሁም። ስለዚህ ሲምፕሊ ይህን ብሮዘር አጠፋውና ቀጥታ አፕሊኬሽኗን እፈልጋታለሁ። ኦኬ አፕሊኬሽኑን ከፍተዋለን። ከዛ ኮንቲኒው ዊዝ ጉግል ብለንም ቬሪፋይድ ሆነን ሬጂስተር አድርገን መግባት እንችላለን። ሁለተኛው ደግሞ ሳይን አፕ ማድረግ መቻል አለብን ማለት ነው። ለዚህ እዚህ ጋር ሳይን አፕ ላይ ኢሜይላችሁን ትጠይቃላችሁ፣ ፓስዋርድ አለ እና ፉል ኔም አለ። ሁሌም መርሳት የሌለባችሁ ነገር እንደ ታስክ ኮምፕሊተር ነው ሬጂስተር ማድረግ ያለባችሁ ብር መስራት ከፈለጋችሁ ማለት ነው። ስለዚህ እንቀጥል። ኢሜይል ከዛ ክሬት አካውንት ለዋለው። ልክ ክሬት አካውንትን እንደነካው ኮንፈርሜሽን ኢሜይል ይልክልኛል ማለት ነው። ያን ኢሜይል ገብቼ ኮንፊርም ካደረግኩ በኋላ ነው ሳይኒን ማድረግ የምችለው። ኮንፈርሜሽን ኢሜይል በጂሜላችሁ ከገባ በኋላ ያው ቀጥታ ወደ ጂሜል አካውንታችሁ ትሄዱና ኮንፊርም ዩር ሳይን አፕ የሚለውን ትነኩታላችሁ። እኔ ኦልሬዲ ሳይን አፕ ስላልኩት ነው፣ ግን እናንተ ኮንፊርም ዩር ኢሜይል ትሉታላችሁ። ከዛን አውቶማቲካሊ ሎግዲን ታደርጋላችሁ ማለት ነው። ስለዚህ ሌትስ ኮንቲኒው። ኦኬ ኦልሬዲ ሳይን አፕ ኮንፊርም ስላደረግኩ ቀጥታ ሳይን ኢን ማድረገው። ልክ ሳይን ኢን እንዳደረግኩ 5 ብር ይሰጠኛል አውቶማቲካሊ ማለት ነው፣ እንደ ዌልካም ቦነስ። ይህ ሆም ፔጅ ነው። ሪፈራል ፕሮግራም አለ። ይሄ ሪፈራል ፕሮግራም ማለት የእናንተን ሊንክ ኮፒ አድርጋችሁ ሌላ ሰው ሬጂስተር ሲሆን 2 ብር ይጨምርላችኋል ማለት ነው። በአንድ ሰው 2 ብር ይጨምርላችኋል ማለት ነው። ታስክስ አለ፣ ታስክ ፔጅ አለ። እኚህ ታስኮች ኮምፕሊት በማድረግ ነው ብር የምትሰሩት። ስለዚህ ዋሌትም አለ። ዋሌት ፔጅ ላይ ደግሞ ያው ዊዝድሮ ማድረግ ትችላላችሁ ማለት ነው። ዊዝድሮ ሚኒማም 50 ብር ነው። ስለዚህ 5 ብር ነው ያለ። ፕሮፋይል ፔጃችሁ አለ እና ደግሞ በተጨማሪ ሴቲንግ ጆይን ኤንድ ኮላብሬት የምትለዋ ነግታችሁ ቴሌግራም ቻናል ላይ ኮላብሬት ማድረግ ትችላላችሁ። ስለዚህ አሁን በቀጥታ እንዴት ነው ብር መስራት የሚችለው፣ እንዴት ነው ታስኮችን ኮምፕሊት ማድረግ የምንችለው የሚለውን ነው ማሳያችሁ። አሁን ለምሳሌ ኢትዮ ኤርን የሚላለ 4 ብር ነው። እሺ እቺን ታስክ አቬሌብል ነው የምትለው። አቬሌብል ካለች አለ ማለት ነው። ስለዚህ ኮምፕሊት እናርጋት ባይ ሲምፕሊ ማለት ነው። ክሊክ ላርጋት ሶን ታስክ። ኦኬ ልክ ቪዲዮ እንደጀመረ ስታርት ታይመር ላለው እቺ ታይመር ሳታልቅ ከወጣችሁ ድጋሚ ስለሚያሳያችሁ እቺን ታይመር እስከታልቅ ድረስ መጠበቅ መቻል አለባችሁ። ፎሎ ቲክቶክ አካውንት የሚል አለ። ፎሎ ቲክቶክ አካውንት የምትለዋል ሊንክ በመጫን እንሄዳለን ወደ ቲክቶክ። እዚህ ጋር ምንድነው የምናደርገው? ፎሎ እናደርግና ስክሪንሾት እንመታዋለን ማለት ነው። እና ደግሞ ዩዘር ኔም ስለሚያስፈልግ ኮፒ እናደርገዋለን ይሄን ዩዘር ኔም። ኦኬ እና
ሁለተኛ ስቴፕ ምንድነው? ላይክ ዘ ቪዲዮ ኦን ቲክቶክ ይላል። ስለዚህ እሱን ሊንክ እንነካዋለን። እዚህ ላይክ አድርገን ምንድነው የምናደርገው? ስክሪንሾት እናደርገዋለን ማለት ነው። ከዛ ሲምፕሊ ምንድነው የምናደርገው ማለት ነው? እዚህ ጋር መጣን ሰብሚት ዩር ፕሩፍ ሚል አለ። አፕሎድ ስክሪንሾት ፎሎ ስታደርጉ ያለው ስክሪንሾት አለ። እሱን እንመርጣለን። ይሄ ነው እኔ ፎሎ ሳደርግ ያለው ስክሪንሾት እና አፕሎድ ስክሪንሾት ላይክ አክሽን ስታደርጉ ያለውን እንመርጣለን። ዩዘርኔም ኮፒ አድርገናል። ስለዚህ ፔስት እናደርጋለን። ሰብሚት ኤንድ ኤርን 4 ብር ማለት እንደዚህ ቀላል ነው ማለት ነው። አንድ ሪቪው ነው ቢያንስ እስከ 4 እስከ 5 ደቂቃ ብሩን ይለቅልናል ማለት ነው። እዚህ ጋር ሌላም 1 2 3 4 አቬሌብል ታስክ ስላለ ሲምፕሊ ተመሳሳይ ነው በቃ ፕሮሲጀሩ። ስለዚህ እቺ ኢንስታግራም የምትለዋል የኢትዮ ኤርን 4 ብር የምትለዋል አቬሌብል የምትለዋል እናካለን። ምን እናደርጋለን? ለኢንስታግራም አውቶማቲካሊ ፕሌይ ስለማይሆን እቺን ፕሌይ አድርገን ነው ስታርት ታይመር የምናደርገው። አሁን ፕሌይ አድርጋትና ስታርት ታይመር እለዋለሁ። ተመሳሳይ ነው። ይሄ ታይመር ሳያልቅ መውጣት አትችሉም። ከወጣችሁ ድጋሚ ነው የምታዩት ከታችሁ። ልክ ታይመሩ ኮምፕሊት እንዳለ ተመሳሳይ ነው። ፎሎ ኢንስታግራም አካውንት የሚል ሊንክ አለ። እሱን ትነኩታላችሁ። ከዛ ተመሳሳይ ነው የሚሆነው። ፎሎ ታደርጉና ስክሪንሾት ታደርጉታላችሁ። ዩዘር ኔሙ ይሄ ከላይ ያለው ስለሆነ ኢትዮ ሪዋርድ ስለሆነ ኮፒ ለማድረግ ስላልተመቸኝ ወይ ሸምድጄ ወይ ደግሞ ሌላ ነገር ላይ ጽፌ ይዘና ነው ሰብሚት ማድረገው። ኢትዮ ሪዋርድ የሚል ነው ዩዘር ኔሙ። ሁለተኛ አክሽን ደግሞ ምንድነው? ላይክ ቪዲዮ ኦን ኢንስታግራም ይላል። እሷን እንነካለን። እዛ እዚሁ ላይክ እናደርገውና ስክሪንሾት እናደርገዋለን። ከዛ ተመልሰን ሄደን ሲምፕሊ ተመሳሳይ ነው። ፎሎ አክሽን ስናደርግ ያለው አለ። ፎሎ ይሄ ነው። ስለዚህ ላይክ ያደረግነውን ስክሪንሾት እናስገባለን እና ኢትዮ ሪዋርድ ነው ዩዘር ኔሙ። ሰብሚት ኤንድ ኤርን እናደርገዋለን ማለት ነው። አንድ ሪቪው ነው ቢያንስ ከ4 ደቂቃ በኋላ ይለቅልናል። ይኸው ለቆልናል። አንደኛው ለቆልናል። ኦኬ ሁለቱንም እንለቅቀለን። ስንት? 4 ብር ማለት ነው። ሪፍሬሽ ብታደርጉት ኮምፕሊትድ ይላችኋል። ኮምፕሊትድ ሰክሰስፉሊ። ስለዚህ መጀመሪያ የተወሰነ ብር ነበር 8 ብር ነው ኤርን ያደረኩት። አሁን 5 ብር ያው ዌልካም ቦነስ ነው። 4 ብር አለ የሰራሁት ታስክ። ስለዚህ በዚህ መሰረት ነው የምንሰራው። አሁን ለምሳሌ ስቲል እዚህ ጋር ዩቲዩብም አቬሌብል ስላለኝ የኢትዮ ኤርን እሷንም ኤርን ላድርጋት። ስታርት ዋች ምትለዋን እነካታለሁ። አውቶማቲካሊ ያስጀምረዋል ቪዲዮ። ታይመር ውስጥ ያልቅ መጠበቅ መቻል አለብን። ለዩቲዩብ 50 ሰከንድ ነው። ልክ ታይመር እንዳለቀ ተመሳሳይ ነው የሚሆነው ማለት ነው ከሌሎች። ፎሎ ዩቲዩብ አካውንት ብላለን እንሄዳለን ተጭነን ሰብስክራይብ እናደርገዋለን፣ ስክሪንሾት እናደርገዋለን እና ደግሞ ዩዘር ኔም ኮፒ እናደርገዋለን። ኮፒ አድርጋታለሁ። ከዛ ላይክ ቪዲዮ ኦን ዩቲዩብ የሚልም አለ። ላይክ አደርገውና ምን አደርገዋለሁ? ስክሪንሾት አደርገዋለሁ።
ዘን ምንድን ነው የሚሆነው ማለት ነው? ሰብሚት ማድረግ ነው ማለት ነው። ፎሎ አክሽን አለ፣ ላይክ አክሽን አለ። ዩዘርኔም ኮፒ ያደረግነውን ፔስት እንለውና ሰብሚት ኤንተር እንለዋለን ማለት ነው። ካንደር ሪቪው ነው ወዲያው ይለቅልናል። ስለዚህ እዚህ ጋር ሁለት አንዳንድ ብር ቢል ታስክ አለ። እሱንም መስራት ነው፣ ኖርማል ነው። ምንድነው የሚለው ዋች ብቻ ስለሆነ እንነካዋለን። እና ለማለት ነው ስታርት ዋች የምትለውን እንነካታለን። እነዚህን አፕስ ሁሉ ሞክረዋል፣ ገንዘብ አልተገኘም። እኔ ግን ኢትዮ ኤርን ተጠቀምኳል። ዛሬ 200 ብር አገኘሁ። የአንድ ብሩ ቀላል ነው። ልክ ታይመሩ እንዳለቀ ምንድነው የምናደርገው? እዚሁ ላይ ስክሪንሾት እናደርገዋለን። ከዛ እሷን ስክሪንሾት ነው ሰብሚት የምናደርገው ማለት ነው። ዩዘርኔም አዲሽናል ነው፣ ኦፕሽናል ነው። ስለዚህ ችግር የለውም። ስክሪንሾቷን ብቻ እናደርጋለን። ሰብሚት ኤንድ ኤርን 1 ብር የምትለውን እንነካለን። ኦኬ ፔንዲንግ ነው፣ ፔንዲንግ ነው። እና እዚህ ጋር ላይክ የሚል አለ፣ አቬሌብል ነው። እሷንም እንነካለን። ላይክ ላይ ምን መሰላችሁ? ኦፕን ዩቲዩብ ፖስት የምትላለች፣ እሷን እንነካትና ቪዲዮን ላይክ እናደርገዋለን። ከዛ ስክሪንሾት እናደርገዋለን። እና ላይክ ላይ በተጨማሪ ዩዘርኔም ስለሚያስፈልግ አካውንት ውስጥ ገብተን ዩዘርኔም ኮፒ እናደርገዋለን። ከዛ ሲምፕሊ ወጥተን ሰብሚት ብቻ ማድረግ ነው ማለት ነው። ላይክ አድርጉ። ኦኬ እኚህን እስኪለቅልን መጠበቅ ነው ማለት ነው። ኦኬ እንደምታዩት ለቆልናል አንደኛው። ኦኬ ሁሉንም ለቆልናል። ለዚህኛው ኮምፕሊት አድርጉላል። ስለዚህ ስንት ብር አገኘን ማለት ነው? 4 ብር፣ አንዳንድ ብር አለ። ስለዚህ ዋሌት ላይ ብሄድ 19 ብር ኤርን አድርጌያለሁ ማለት ነው። እና በቀላሉ ዊዝድሮ ለማድረግ የምትፈልጉ ከሆነ ደግሞ ያው እቺን ሪፈራል ሊንክ ኮፒ እያደረጋችሁ ለሰው የላካችሁ በእናንተ ሬጂስተር ሲያደርጉ 2 ብር ያገኛሉ። ታስክ እዚህ ጋር አዲስ ታስክ ኒው ታስክ አቬሌብል ሲሆን ቶሎ ነው አክት ማድረግ መቻል ያለባችሁ። በስርዓት እንደዚሁ ሰርታችሁ ሰብሚት ማድረግ ያለባችሁ ማለት ነው። ታስኮች ወዲያ ይለቀቃሉ። ስለዚህ እንደዛ ነው ዊዝድሮ ታደርጋላችሁ ማለት ነው በቀላሉ። ዊዝድሮ ላይ አሁን ለምሳሌ 19 ብር ነው። ዝም ብዬ 50 ብር ብለው ሚኒማም 50 ብር ስለሆነ 50 ብር ቢኖረኝ ምን አደርጋለሁ? ቴሌብር አለ፣ ሲቢ ሞባይል ባንኪንግ አለ፣ ባንክ ትራንስፈር አለ። ከፈል ትመርጡትና ታስገባላችሁ። ከዛ ሰብሚት ዊዝድሮ ሪኩዌስት ትላታላችሁ። ወዲያው ነው አፕሩቭ የሚያደርገው ማለት ነው። ስለዚህ እንደዚህ ነው የሚሰራው። ተመሳሳይ ነው። ለሌሎች ታስክም በስርዓት ብቻ መስራት ነው ያለባችሁ ማለት ነው።